እንደው ካላስቸገርኳችሁ ወንድሞቼና እህቶቼ በዚህ ያላችሁ ቅዱሳን ለእግዚአብሔር ቃል ክብር መጽሐፍ ቅዱሳችሁን ዮሐንስ ወንጌል ምዕራፍ 11 አውጡና ቆመንና አንብበው። ከቁጥር 1 ጀምሮ ያለው ታሪክ የአንድ ቤተሰብ ታሪክ ነው። ለማንበብ ግን የምፈልገው ከ21 ጀምሮ ስለሆነ ከኔ ጋር ይሄንን ቃል አውጡ። ዮሐንስ ወንጌል ምዕራፍ 11 ቁጥር 21 ጀምሮ እንደዚህ ይላል። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። እንዲነሳ አውቃለሁ አለች። ኢየሱስም ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለች። ኢየሱስም ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆን እኔ አምናለሁ አለች። እጆቻችሁን ከፍ አድርጉና እንጸልይ። አንተ ከእግዚአብሔር የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ። እግዚአብሔር አባት እናመሰግንሃለን። እግዚአብሔር ንጉሳችን እናከብርሃለን። ዛሬ በመካከላችን የከበረውን ቃልህን እግዚአብሔር አምላካችን ሆይ በእያንዳንዳችን ሕይወት ላይ ዛሬም የሚሰራው ቃልህን እንድትናገረን በክርስቶስ ኢየሱስ ስም እንጸልያለን። መንፈስህ ደግሞ ቃል በሚነገርበት ስፍራ፣ ቃል በሚወራበት ስፍራ መንፈስህ ደግሞ ሕያው ነው ይሰራልና እግዚአብሔር አምላኬ ሆይ በተጨነቁ ባዘኑ በቀበሩ በልዩ ልዩ መከራ በሚያልፉ ወንድምና እህቶች ቤት ላይ ይህ ቃል ሕያው ሆኖ እንዲሰራ ጸልያለሁ። ይህ ቃል ሙታንን እንዲቀሰቅስ ጸልያለሁ። ይህ ቃል ተአምር እያደረገ እንዲያልፍ ጸልያለሁ። ይህ ቃል በቤታችን ላይ የበላይ ይሆን። ይህ ቃል በሕይወታችን ላይ የበላይ ይሆን። ይህ ቃል በዘመናችን ላይ የበላይ ይሆን። ይህ ቃል በምንኖርባት ኢትዮጵያ ላይ የበላይ ይሆን። ይህ ቃል በዘመናችን ላይ የበላይ ይሆን። ይህ ቃል በአብያተ ክርስቲያናት ላይ የበላይ ይሆን። እናመሰግንሃለን፣ ከፍ እናረጋሃለን። ሁሉ ለስም ክብር ይሆን በኢየሱስ ስም አሜን። አረፍ በሉ። እግዚአብሔር ይባርካችሁ። መጽሐፍ ቅዱሳችን ላይ አሁን ያነበብኩት ታሪክ የሚገኘው በዮሐንስ ወንጌል ላይ ነው። ታውቃላችሁ 4 ወንጌላት አሉን። እነዚህ 4 ወንጌላት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ናቸው። 4ቱ ወንጌላት ተብሎ ቢቀመጥም 4 ወንጌል የለንም። አንድ ወንጌል ነው ያለን። እሱም ክርስቶስ ኢየሱስ ነው። አሜን። እግዚአብሔር የተባረከ ይሁን። 3ቱ ወንጌላት ተመሳሳይነት ያላቸው፣ አንድ አይነት አጻጻፍ፣ አንድ አይነት አመለካከት፣ አንድ አይነት ብዙ የሚያመሳስላቸው መጽሐፍቶች ናቸው ተብለው ይታሰባሉ። ማቴዎስ ወንጌል፣ ማርቆስ ወንጌልና ሉቃስ ወንጌል። ዮሐንስ ግን በጽሕፈቱም ደግሞ ባጀማመሩም ደግሞ በታሪኩም የተለየ ከነዚህ ከ3ቱ ወንጌላት የተለየ መጽሐፍ እንደሆነ ይታወቃል። እና ከዚህ የተለየው መጽሐፍ ገና ሲጀምር እንኳን ተወለደ፣ በግርግም ተወለደ፣ ከዛ በኋላ ያለ ታሪክ አይቀጥልም። ዮሐንስ የሚጀምረው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ የሚጀምረው ከመለኮቱ ነው፣ የሚጀምረው ከስልጣኑ ነው። እና የተለየ ያስባለው አንደኛው ይሄኛው ነው። እና ከዚህ ዮሐንስ ከተጻፈው መጽሐፍ ክፍል ውስጥ ምዕራፍ 11ን ጥቂት እንካፈላለን። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ ሲጀምር ማርያም፣ ማርታ እና ይወደው የነበረው አልዓዛር በቤት ደግሞ ኢየሱስን የሚቀበሉና የኢየሱስ ወዳጆች እርሱም ደግሞ የሚወዳቸው እንደነበሩ መጽሐፍ ቅዱሳችን ይነግረናል። ነገር ግን ከነሱ በራቀ ጊዜ 15 ምዕራፍ ያክል ከነርሱ ተለይቶ ቢታንያ ከምትባለዋ መንደር ተለይቶ ከሄደ በኋላ በምን ምክንያት እንደሆነ ባናቅም ይወደው የነበረው አልዓዛር ታመመ እና ለሞት የሚያደርሰው ሕመም ስለነበር አልዓዛር ሲታመም ደብዳቤ ለጌታ ለኢየሱስ ክርስቶስ ማርያምና ማርታ ጽፈው በመልእክተኛ ኢየሱስ ወዳለበት ስፍራ ላኩ። ኢየሱስ ከቢታንያ ከአይሁድ መንደር የወጣው እንዲሁ እዛ መንደር ሄጄ ስራ ልስራ በሚል ሌላ ጊዜ እንደሚያደርገው ሳይሆን
አይሁድ ስለተማከሩበት ሊገሉት ስለፈለጉ ከቢታንያ መንደር ጌታችን ኢየሱስ ክርስቶስ 15 ምዕራፍ ያክል ቅርብ ነች፣ በርግጥ ራቅ አለ። ሲማከሩበት ስለነበር አይሁዳውያን ሊያጠፉትና ሊገሉት ተማክረው ስለነበር ትንሽ ራቅ አላቸውና በዚህ ጊዜ ነው እነ ማርታ ቤት መከራ የሆነባቸው የወንድማቸው ህመም የመጣው። ያን ጊዜ ለኢየሱስ ደብዳቤ ላኩ። በጣም በሚያባብል ቃል እንደሆነ የምታውቁት ትወደው የነበረ እምትወደው ብሎ ነው የሚጽፉት እና ቶሎ ና ማለታቸው ነው። ቶሎ ፍጠንና ናና በሽተኛውን ወንድማችንን ከበሽታው ነፃ አውጣው የሚል መልእክት ለኢየሱስ ደረሰውና ኢየሱስ ይህንን ሲሰማ ይሄ የእግዚአብሔር ክብር እንዲገለጥ ነው እንጂ ለሞት አይደለም አለ። እስቲ አሜን። ይሄ የደረሰኝ ደብዳቤ ፍጠን ቶሎና እና የምትመጣው ደግሞ የታመመ አለ እና እንድትፈውሰው እንፈልጋለን የሚለው መልእክት የእግዚአብሔርን ክብር በጣም የሚጨምር ነው አለ። እግዚአብሔር ይባረክ። 4 ቀን ያክል ይጠበቅ የነበረው ሰው ቆየ ከረመና ያ ኢየሱስ የሚወደው ቤት ላይ ሐዘን ገባ እና የሚወዱት አልዓዛር ወንድማቸው ሞተ እና መሞት ብቻ አይደለም ቀበሩት እና ቤተሰቡ በጠቅላላ 4 ቀን ሲሆነው እንደሸተተ ከዚህ በኋላ ተስፋ እንደሌለው ከዚህ በኋላ እንደማይነሳ አመኑ ማለት አረጋገጡ። ያኔ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንሂድና አልዓዛርን እንቀስቅሰው ሲላቸው ደቀ መዛሙርቱ የተኛ ስለመሰላቸው እንቅልፍ ስለመሰላቸው እንኪያስ ተኝቶ ከሆነ ይነሳል አሉ። ማለት ስለ እንቅልፍ ነው የሚያውቁት። ስለ እንቅልፍ እያወራ ተነስ የሚለው ብቻ ስለመሰላቸው ነክቷል ብቻ የሚለው ስለመሰላቸው እንኪያስ ተኝቶ ከሆነ ይነሳል አሉ። እርሱ ግን በግልጽ ነገራቸው፣ ሞቷል አስነሳዋለሁ ማለት። እግዚአብሔር የተባረከ ይሁን እና የእግዚአብሔርን ክብር ታያላችሁ አላቸው ለደቀ መዛሙርቶቹ። እና ቶማስ ከመካከል ጌታ ሆይ አሁን ለመሄድ የተነሳው ጉዞ አሁን እንሄድበታለን ኑ ተነሱ የምትለን ጉዞ ሞት አለበት። አይሁዳውያን ሊገሉ ይፈልጋሉ፣ እባክህ እዛ መንደር አንሂድ አሉት። እባክህ እንንቀሳቀስ፣ ኢየሱስ ክብር ልናይ ነው፣ ክብር ላሳያችሁ ነው፣ ኑ ከኔ ጋራ ይላቸዋል። እነሱ ግን ምክንያት አላቸው። ማንሄድበት አንደኛው ምክንያት አይሁዳውያን ሊገሉ ስለሚፈልጉ አንሄድም፣ አንተም ደግሞ በዚህ ቆይ፣ አንተም ደግሞ ባካት ይዳሉት። ከዛ ግን ኢየሱስ መንገድ ሲጀምር ቶማስ ይናገራል እንደዚህ ብሎ እንቂያስ እኛም ብንሞትም ካንተ ጋር እንሄዳለን። አይገርምም? አልገባቸውም ገና አላወቁም ገና። ነገር ግን አምላካችን ጌታችን ኢየሱስ ክርስቶስ ሞት ወዳለበት መንደር ይሄዳለው እያለ ቻው ብለን አንሸኘውም። ሞት ቢኖርበትም ከጌታ ጋር ይሻለናል፣ የማይመች ቢሆንም ከጌታ ጋር እንሄዳለን አሉ። ምን አይነት ቆራጥነት ነው! መንፈስ ቅዱስ ባልወረደበት በዚያን ጊዜ ምን አይነት ቆራጥነት ነው! እንሄዳለን፣ ብንሞት አብረን እንሞታለን አሉ። እግዚአብሔር ይባረክ። ልመርቃችሁ፣ በዘመናችሁ ሁሉ ከጌታ ጋር የምትራመዱ አምላክ ያርጋችሁ። የሞላ ጊዜ ሳይሆን የደላን ጊዜ ሳይሆን በመከራም ቢሆን በችግርም ቢሆን በማጣትም ቢሆን በሁሉ ሁኔታ አምላካችንን እንከተለዋለን። እግዚአብሔር የተባረከ ይሁን። ቶማስ ያለው ይሄንን ነው፣ እንሞታለን አብረን። በቢታንያ የሚያስፈራሩ ሊገሉ የሚፈልጉ እንዳሉ ሰምተናል፣ አብረን ግን ለመሄድ እንሄዳለን አሉ። እና ቢታንያ 15 ምዕራፍ ያክል ከተራመዱ በኋላ ቢታንያ መንደር በር ላይ መግቢያ ላይ ሲደርሱ ማርታ እንዴት እንደሰማች አይታወቅም። ጥቂት ደቂቃ በደንብ ስሙኝ። ማርታ እንዴት እንደሰማች አይታወቅም። ኢየሱስ መምጣቱን ሰምታ ሮጣ የቢታንያ መግቢያ በር ላይ የቢታንያ መንደር መግቢያ ላይ አገኘችውና በጣም ልቤን ይነካዋል። ምን አደረገች? ምን አለ ቀድመ ብትመጣ፣ ምን አለ ቶሎ ብትመጣ ብላ ተጨቃጨቀችው አይለንም መጽሐፍ ቅዱሳችን። ገና ስታገኘው ጌታ ሆይ አለችው። ምን ማለት ነው? ቀብራለች፣ ጌትነቱ ግን አይለወጥም። ወንድሟን የምትወደውን ወንድም አታለች፣
ጌታን ግን ጌታ ሆይ ለማለት አቅም አላት። እና የቀበረች ሴት ማጉረምረም የሚጠበቅባት ሴት ያለችው ብቀብርም እኔ ቤት ላይ አንተ ጌታ ነህ። ወንድሞቼና እህቶቼ ኢየሱስ እኛ ቤት የሚለዋወጥ ሁኔታው ሲለወጥ አገራችን ላይ ፖለቲካው ሲለወጥ የምንኖርበት መንደር ሲለወጥ ቤተክርስቲያን ስትለወጥ የሚለወጥ ሳይሆን ኢየሱስ ሁሉ ጊዜ ጌታ ነው። ከኔ ሁኔታ ጋር የሚጣበቅ ጌታ አይደለም ያለኝ። እኔ ብርቱ የሆንኩ ቀን ብርቱም ይሆን የደከምኩ ቀን የሚደክም ጌታ አይደለም ያለን። እርሱ ሁሉ ጊዜ ጌታ ነው። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለችው። ያኔ ቀደም ያነበብኩት ከአንድ ጀምሮ ያለውን አላት። ትልቁ መልእክት ይሄ ነው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነው የሚያምንብኝ አይሞትም። እስቲ በደንብ አሜን። ዛሬ የማካፍላችሁ ቃል ርዕሱ ኢየሱስ ያድናል የሚል ነው። እስቲ አንድ ሰው አሜን ይበል። ይሄ በጣም በብዙዎቻችን ዘንድ የቤንጤ መፈክር እስኪመስል ድረስ እንደ መፈክር በፕሮግራሞቻችን የምናረገው ቃል ሳይሆን በእውነት ኢየሱስ አዳኝ ነው። በእውነት ኢየሱስ የበላይ ነው። ኢየሱስ ያድናል የሚለውን ቃል የግሪኩ ቃል ሶዞ ነው የሚለው። ምን ማለት ነው? ኢየሱስ ክርስቶስ ከዘላለም ኃጢአት ከዘላለም ሞት ያድናል ማለት ነው። እስቲ አሜን። ያ ብቻ ግን አይደለም። በዕለት ተዕለት ህይወታችን ላይ ለሚገጥሙን ችግርና ፈተና ያድናል ማለት ነው። እስቲ አሜን። ጥቅል የሆነ መልእክት ነው ያለው። ያድናል ስንል አዎ ዋናው መልእክታችን ከዘላለም ሞት ያድናል ነው። ግን ለምሳሌ ያቺን ሴት ደም ሲፈሳት የነበረችዋን እምነትሽ አድኖሻል አላት። ያ ልታድነኝ ትወዳለህን ከዚህ ለምጼ ያለውን ወንድማችንን እምነትህ አድኖሃል እወዳለሁ ዳን ብሎ ያዳነው ካለበት ጊዜያዊ ችግር አድንሻለሁ እያላት ነው። ደም እየፈሰሳት ነው። አሁን ከሚፈስሽ ደም ማዳን እችላለሁ እያለ ነው። እና ኢየሱስ ክርስቶስ ያድናል ስንል እነዚህን ሁለት ፓኬጆች ይዘን ነው። ከዘላለም ሞት ያድናል፣ ከዘላለም ጥፋት ይታደጋል። ደግሞ በህይወት በምንመላለስበት ጊዜ እንደነ አልዓዛር ቤት ያለ መከራም ሲመጣ ያድናል ኢየሱስ። ችግር ሲመጣ ያድናል ኢየሱስ፣ ይታደጋል ኢየሱስ። እና አንተ አለችው ብዙ ካወሩ በኋላ ከማርታ አንተ ከእግዚአብሔር የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ። ወንድምሽ ይነሳል ብሎ በግልጽ ሲነግራት የእግዚአብሔርን ክብር እንደምታይ አልነገርኩሽም ምን እያለ ሲነግራት ለደቀ መዛሙርቱ የእግዚአብሔርን ክብር ታያላችሁ ብሎ ሲነግራቸው ማርታ እንደዚህ አለች። አታምኝም ወይ ስትባል አንተ ከእግዚአብሔር የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ አምናለሁ አለች። እስቲ አንድ ሰው አሜን ይበል። ያድናል ብለን ስንናገር ማን ነው? ማርታ አለች አንተ ክርስቶስ ነህ፣ አንተ መሲህ ነህ፣ አንተ ከእግዚአብሔር የምትመጣው ክርስቶስ ነህ፣ የእግዚአብሔር ልጅ ነህ ብላ ተናገረች። እና አዳኝነቱን ሊያሳያት እዛ ቤት እንደጀመረ ታሪኩን ታውቃላችሁ። ግን አንድ ሰውን ለምሳሌ ያድናል ብለን የምንናገረውን ጌታ ማን ነው እስኪ ብሎ ቢጠይቁን አሁን ለሰዎች እንመሰክራለን አይደል? ለሰዎች እንናገራለን። አሁን በአደባባይ ምን ጨዋለን? ጌታ ነው አዳኝ ነው እንላለን አይደል? እና ማን ነው ተብለን ብንጠየቅስ እነ ማርያምና እነ ማርታ ቤት የመጣው ጌታ ያድናል የሚባለው ጌታ ማን ነው? እንዲሁ ሰው ብቻ ነው ወይ? ሰው ብቻ ነው ወይ የመጣው እዛ ቤት ላይ? በቢታንያ በነበረው ቤት ላይ ደብዳቤ የተጻፈለት ሰው ብቻ ነው ወይ?
ታውቃላችሁ ጌታችን ኢየሱስ ክርስቶስ ከሌሎች ሁሉ ልዩ የሚያደርገው በማቴዎስ ወንጌል ምዕራፍ 5 ላይ የተራራው ስብከት በሚባለው ቦታ ላይ በሙሉ ህዝቡን በጠቅላላ ተራራ ላይ ወስዶ የተራራው ስብከት በሚል ትምህርት አስተምሮ ነበር እና በዛ ትምህርት እንደዚህ ይላቸዋል። በሙሴ በሕግ መጽሐፍ ወደ ሴት የገባ እንደገና ደግሞ ወንድሙን የገደለ እያለ እንዳስተማረ ታውቃላችሁ፣ ሕግ እንደሰጠ ታውቃላችሁ። እኔ ግን እላለሁ ያየ የተመኘ እንደገና ደግሞ ወንድሙን የሚገል ሳይሆን የሚጠላ ነፍሰ ገዳይ ሕጉ ላይ ማሻሻል ይችላል፣ ሕጉ ላይ መጨመር ይችላል። ምን ማለቴ ነው? የምናመልከውና የምናገለግለው ጌታ የሕጉ የበላይ ነው። ሕግ በዛ ዘመን ያውቃሉ። ሕግ ተሰጥቷል፣ ሕግ አላቸው። እንደዚህ ሙሴ አድርጉ ብሏቸዋል። ኢየሱስ መጣና እኔ ግን እላችኋለሁ አለ። አሁን እኔ ተነስቼ እስከ ዛሬ ድረስ በጎተራ አካባቢ ያላችሁ የቅዱሳን አማኞች በንግድም በምንም እየተሰማራችሁ ያላችሁ ከዚህ በኋላ ለመንግስት የምታስገቡትን ግብር ተውት አቁሙት ብል እችላለሁ? እችላለሁ? አልችልም አይደል? አብዷል ነው። ወይ ደግሞ ከዚህ በኋላ ማንኛውም ሰው በመታወቂያው ሳይሆን መንቀሳቀስ የሚችለው ሌላ አንድ ሕግ አውጥቻለሁ ብዬ መናገር እችላለሁ? አልችልም። ለምን? ሕግ አውጪም ሕግ ሰጪም ስላልሆንኩኝ። ኢየሱስ ግን ምን እያላቸው ነው? ቀድሞ በዘጸአት 19 ላይ ለሕዝቡ ሁሉ ሕግ ወርዶ ነበረ። በሙሴ አማካኝነት ከእግዚአብሔር ከመለኮት ሕግ ተሰጥቷችሁ ነበር። ዛሬ ደግሞ በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 5 በተራራው ስብከት ላይ የሕጉ ባለቤት እኔ ራሴ መጥቻለሁ አለ። እስቲ በደንብ አሜን። ኢየሱስ ያድናል ስንል የሕጉ ባለቤት ነው እያልን፣ የሕጉ ሰጪ ነው፣ ዋና ነው እሱ፣ ሕጉን የሚሰጥ ነው እያልን። ያም ብቻ ግን አይደለም የምንለው። ለደቀ መዛሙርቶቹ ወደ ባህር ማዶ ተሻገሩ ይላቸዋል። ከአንድም ሁለት ጊዜ እና ተሻገሩ ይላቸውና ማዕበል በተነሳ ጊዜ፣ ወጀብ በተነሳ ጊዜ አንድ ጊዜ በታንኳ ውስጥ ከእስረኛው ክፍል ተኝቶ ጌታ ሆይ ጌታ ሆይ ስንጠፋ ግድ አይልህም ወይ ብለው ሲጮሁ ተነሳና ማዕበሉን ዝም በል አለው። ማዕበሉም ዝም አለ። ሊያውም መጽሐፍ ቅዱሳችን ሲናገር ታላቅ ጸጥታ ሆነ። ምን እያልን ነው? ይሄ ጌታ በአይሁድ መካከል ሸበጥ አድርጎ ቀሚስ ለብሶ ሽንፍጥ አገልድሞ የሚራመድ አንድ ወጣት ሰው ብቻ ሳይሆን እርሱ የፍጥረት ሁሉ ጌታ ነው። እስራኤላውያን በጠቅላላ የተሻገሩትን ባህር ያውቃሉ። ግርግዳ ሆኖላቸው የኤርትራ ባህር እንዳለፉ ያውቃሉ። የዮርዳኖስም እንደቆመ ያውቃሉ። ማን ያቆመው ሲባሉ አምላካችን እግዚአብሔር ፍጥረት ሁሉ የሚታዘዝለት ጌታ ስለሆነ እርሱ አባቶቻችንን ከግብጽ ሲያወጣ የኤርትራን ባህር እንደ ግርግዳ አቆመላቸው ይላሉ። እና ስለ እግዚአብሔር ይህንን ዕውቀት ነው ያላቸው። እግዚአብሔር ማለት ፍጥረት የሚታዘዝለት፣ እግዚአብሔር ማለት ባህርና ወጀብ የሚሰማው እንደሆነ ያውቃሉ። ኢየሱስ መጣና ያንኑ ማዕበል ያንኑ ወጀብ አንተ ማዕበል ዝም በል አለው፣ ዝም አለ። ጸጥ በል አለው፣ ጸጥ አለ። ምን ማለታችን ነው? ኢየሱስ የፍጥረት ሁሉ የበላይ ነው። ለአይሁድ እያላቸው ያለው ምንድነው? እኔ እግዚአብሔር ነኝ እያላቸው፣ እኔ መለኮት ነኝ እያለ ነው። አምላካችሁ ነኝ እያለ ነው። እና አይሁድ እንዳለ የሚያውቁት እግዚአብሔር የፍጥረት ሁሉ የበላይ እንደሆነ ያውቃሉ። ኢየሱስ መጣና ማዕበል ጸጥ እያደረገ በማዕበሉ ላይ እየተራመደ ና ባለቤት አለው። እንዲህ ነግሬያቸዋለሁ። እኔ ልጆቼን ተው ስላቸው ይተዋሉ። ለምን? እኔ እነሱ ላይ አባት ስለሆንኩኝ። አድርጉ ስላቸው ያደርጋሉ። እና ፍጥረትም ባለቤት አለው፣ ጆሮውን ከፍቶ የሚሰማው። ልክ እንደዛ ነው። እኔ ልጆቼን እንደማዛቸው የፍጥረት አምላክ ኢየሱስ ማዕበል ሲነሳ ማዕበሉን ዝም በል እንጂ ሲለው ዝም ይላል። ጸጥ በልም ሲለው ጸጥ ይላል። ለምን? እርሱ የማዕበል ሁሉ የወጀብ ሁሉ የፍጥረት ሁሉ የዩኒቨርስ ሁሉ ጌታ ነው። ኢየሱስ ያድናል ስንል ይሄንን ነው። አዳኙ ይሄ ነው።
ያ ብቻ አይደለም። ሶስተኛው ታውቃላችሁ የተሳለቀበት ጊዜ ሄሮድስ ሸንጎ ላይ ያቆመውት አንተ ክርስቶስ ነህ በእውነት የአይሁድ ንጉሥ ነህ የተባለ ጊዜ ታስታውሳላችሁ። ካባውን እያለበሰው እና ጌታችን የመለሰው በጣም የሚደንቅ መልስ አለ። አንተ ንጉሥ ነህ እያለ በትረ መንግስቱን የሚንጎባለልበትን ካባው ልቆ አለበሰውና አንተ ንጉሥ ነህ ወይ ሲለው አንተ አልክ። የኛ ጌታ መንግስቱ የማይቋረጥ ንግስናው በሰዎች የማይሻር የሆነ ዘመን ደርግ ይመራን ነበር። አሁን የት እንደገባ አላቅም። ኃይለ ሥላሴ ይመሩ ነበር፣ የት እንደገቡ አላውቅም። አሁን ደግሞ ሌላ መንግስት አለ። የሆነ ጊዜ በሌላ ደግሞ ይተካል። የኛ ጌታ ንጉስ ሲቀየር የማይቀየር መንግስት ሲሻር የማይሻር ኢየሱስ ንጉሳችን ነው። ኢየሱስ የነገስታት ሁሉ ንጉስ ነው። ለዛ ነው 24ቱ ሽማግሌዎች ቅዱስ 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 ያለና የነበረ እያሉ በዛ በከበረ ስፍራ ላይ የተመለከቱትን ጌታችንን እያነገሱ የሚሰግዱለት። እሱ ንግስናው ለዘላለም ነው። እስቲ በደንብ አሜን በሉ። ይሄ ጌታ ነው በሕግ ላይ የበላይ፣ በፍጥረት ላይ የበላይ፣ በሰዎች ላይ ሁሉ የበላይ የሆነውን ጌታ በደብዳቤ ጠሩት እና መጣ። ሮጣ ማርታ ይህን ከተናገረች በኋላ ሮጣ ለማርያም ነገረቻት። መምህሩ መጥቷል ይጠራሽማል አሏት። እና ማርያም ታስታውሷታላችሁ። ማርያም አምልኮ የጀመረችው የያዘችውን ሽቶ በመስበር ነው። እግሩ ላይ ያፈሰሰች ስግደት እያቀረበች ወርሺፕ እያረገች ነው ወደዚህ መንግስት የተቀላቀለችው። ሐዘን ገጥሟታል። ያለችበት ሐዘን ከባድ ነው። መታ ግን ማርታ እህቷ መምህሩ መጥቷል ደግሞ ይጠራሽማል ስትባል አይሁዳውያን ከበዋታል። ብዙ ሰዎች ሊያስለቅሷት አብረዋት ሊያጽናኗት የመጡ ሰዎች አሉ። እሷ ግን መምህሩ መጥቷል ስትባል ሁሉን ጥላ ሁሉን ትታ ሮጣ ተነስታ ሄደች። ያን ጊዜ አይሁድ በጠቅላላ ምን አሉ መሰላችሁ? አይሁድ በጠቅላላ ልታለቅስ መስሏቸው እምታዝን ወደ መቃብር ሄዳ ልትጮህ መስሏቸው ስለ ወንድሟ ልታዝን መስሏቸው ተከተሏት። እርሷ ግን የምትሄደው እዛው ኢየሱስ በቆመበት ማርታን ባገኘበት ስፍራ ጌታን ለማግኘት ሄዳ ነበርና ጌታን ስታገኘው እንደ እህቷ አልተከራከረችም፣ ደግሞ ሌላ ቃል አልጨመረችም። ጌታ ሆይ አለችው በድጋሜ። ወንድሞቼና እህቶቼ እኛ ቤት የመጣ መከራ ጌትነቱን አይቀይረውም። አይገርምም? በሽቱ የጀመረች በመስገድ የጀመረች በአምልኮ የጀመረች በእልልታ የጀመረች ጌታን በማክበር የጀመረች ስላጣው አምልኮ አላቆምም አለችና አታም በመከራ ውስጥ ሆና ወንድሟንም ቀብራ ደግሞ ጌታ ሆይ ማለት ጀመረች። ጌታ ሆይ ብላ ሰገደችለት። ጌታ ሆይ ብላ ወርሺፕ አረገችው። ልመርቃችሁ እዚህ ቤት ያላችሁ ቅዱሳን እናንተ ቤት ላይ ጌትነቱ ይብለጥ። እናንተ ቤት ላይ ኢየሱስ ይግነን። እናንተ ቤት ላይ ኢየሱስ የበላይ ይሆን። ከዛ በኋላ ቃል አልጨመረም። የመጣው ጌታ የሕጉ ባለቤት እዛ መንደር አይሁድ መካከል ሲያንጎራጉሩ የነበሩት እስከምን ድረስ ነው? ይሄ ሰው ዕውራንን ሲያበራ በሽተኞችን ሲፈውስ የነበረ አይደለምን ብለው ያሙት ነበር። በጎን ያወሩ ነበር። ምንድነው? በአይሁድ መንደር መካከል ኢየሱስ እስከ በሽታ ፈውስ ድረስ ነው የሚያውቁት። ኢየሱስ የታመመ እስከሚያድን ድረስ ነው የሚያውቁት። ኢየሱስ አጋንንት እስኪያስወጣ ድረስ ነው የሚያውቁት። በሞት ላይ የበላይ እንደሆነ እስካሁን አላወቁም። ኢየሱስ መጣና የእግዚአብሔርን ክብር ታያላችሁ ላላቸው ደቀ መዛሙርት ደግሞ ብታምኝስ ላላት ለማርታና ለማርያም ተአምራት ሊያደርግ ወዴት አኖራችሁት አለ። ከማርያም በኋላ እንባውን ካፈሰሰ በኋላ ቃል አልጨመረም። ወዴት ነው ያኖራችሁት ሲባል ና ብለው ወሰዱት። መቃብሩ ደጃፍ ላይ ሲደርስ ኢየሱስም አዘዘ፣ ድንጋዩን አንሱ አለ። ድንጋዩን አንሱ ብሎ ሲናገራቸው ማርታ እንደዚህ ብላ አወራች። ጌታ ሆይ ይሸታል፣ 4 ቀንም ደግሞ ሆኖታል አለ። ለዚህ ጥያቄ ለዚህ ወሬ ጌታችንና መድኃኒታችን ክርስቶስ ኢየሱስ መልስ የለውም። ዞርም ብሎ አላዋራትም።
አልዓዛር ሆይ አለ። ድምፁን ጮክ አድርጎ አልዓዛር ሆይ ና ውጣ ብሎ ተናገረ። አልዓዛርም ከነመግነዙ ከገባበት ጉድጓድ እላዩ ላይ ከተጫነው ድንጋይ ፈንቅሎ ብድግ ብሎ መግነዙ እላዩ ላይ እንደተጠመጠመ በአይሁድ መንደር መካከል ከቢታንያ ሰፈር የሆነው አልዓዛር እየዘለለ ወጣ እና ሰው ሁሉ በማህበር የተሰበሰቡ ሁሉ እርሱ ክርስቶስ ጌታ በሞት ላይ የበላይ የሆነ በሞት ላይ አለቃ የሆነ በሞት ላይም የበላይ የሆነ እንደሆነ አውቀው በእርሱ አመኑ ይላል። የእግዚአብሔር ክብር ማለት አጋንንት ማስወጣት አይደለም። የእግዚአብሔር ክብር ማለት ጫማ ቁጥርሽን ለይቼ ማወቅ አይደለም። የእግዚአብሔር ክብር ማለት በጣም የሚገርሙ ነገሮችን ማድረግ ማለት አይደለም። የእግዚአብሔር ክብር ማለት ክርስቶስ ኢየሱስ ራሱ ነው። እስቲ በደንብ አሜን። ሰው ሁሉ አይሁድ ሁሉ በማህበሩ የመጡ ሁሉ ያንን ነገር ለማየት የተሰበሰቡ ሁሉ በእውነት አንተ የእግዚአብሔር ልጅ ክርስቶስ ኢየሱስ ነህ ብለው አመኑበት። የታለ እግዚአብሔር ክብር ላሉ ደቀ መዝሙር ይሄው የእግዚአብሔር ክብር። ኢየሱስ በሞት ላይ የበላይ እንደሆነ በመንደሩ አሳየ። በሞት ላይ አለቃ እንደሆነ በመንደሩ አሳየ እና ለዛ ቤት እና ለነበሩት ማህበር እንዲሁም ለምንሻገረው ለኛ አሁን ለምሰብከው ለኔም በዚህ ላላችሁ ቅዱሳንም ያስተላለፈልን መልእክት አትሞቱም የሚለውን አይደለም። አልዓዛር ተመልሶ ሞቷል። መቼ እንደሆነ ታሪኩም አይነግረንም። አልዓዛር ብቻ አይደለም፣ እዚህ ታሪክ ላይ ያሉ ሰዎች በጠቅላላ በህይወት የሉም። እነ ማርያምም እነ ማርታም በህይወት የሉም። ማንም እዚህ ታሪክ ላይ የለም። ያው የሆነው ጌታ ብቻ ነው ያለው። ያው የሆነው አምላክ ብቻ ነው ያለው። ለዛ ነው ይሄንን ቃል ያስቀመጠልን። ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ለዛ ነው ይሄንን የምናውጀው። ኢየሱስ ያድናል። እስቲ በደንብ አሜን። ኢየሱስ ያድናል። ኢየሱስ የበላይ ነው። ኢየሱስ ያድናል። አዎ በሞትም ላይ ጌታ ነው። አዎ በሞትም ላይ የበላይ ነው። አዎ በሞትም ላይ ባለስልጣን ነው። አዎ በሞትም ላይ ኃያል ነው። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ለእግዚአብሔር ክብር ማጨብጨብ ትችላላችሁ። እግዚአብሔር ይባረክ። ዛሬ በአንድ ሰው ቤት ላይ መልእክት አለኝ። ያለኝ መልእክት ምናልባት እንደ ማርያምና እንደ ማርታ እንደና አልዓዛር ቤት የሆነ ችግር አለባችሁ፣ የሚያስጨንቃችሁ ጌታን በደብዳቤ ጌታን በመንበርከክ ጌታን በቤተ ክርስቲያን ባሉ ወንድሞችና እህቶች ሽማግሌዎችና አገልጋዮች መታችሁ እንዲጸለይ ወደ እግዚአብሔር የምታቀርቡት ጥያቄ ላላችሁ፣ እንቆቅልሽ ላላችሁ ጌታ ሆይ ብትወድ ብታሳይልኝ ብታይልኝና ብትፈታልኝ ከዚህ መከራ ደግሞ ብታድነኝ ትወዳለህ ወይ ብላችሁ ወደዚህ አጥቢያ የጎረፋችሁ ወንድምና እህቶች መልእክት አለኝ። እግዚአብሔር አምላክ የምናገለግለው ጌታ ከገባችሁበት ከማንኛውም ሁኔታ ማዳን ይችላል፣ መታደግ ይችላል፣ ማስመለጥ ይችላል። እግዚአብሔር አምላክ የማገለግለው ጌታ ተናግሮኛል። ከብዙዎች ላይ ሞት ሰብራለሁ ብሎኛል። ከብዙዎች ላይ ጨለማን እገፋለሁ ብሎኛል። ከብዙዎች ላይ መከራን አነሳለሁ ብሎኛል። መምህሩ መጥቷል እንደተባለ በቅዱሳን ላይ እግዚአብሔር እንደዚህ ብለህ ተናገር ብሎኛል። በክብሬ መጥቻለሁ፣ በኃይሌ መጥቻለሁ። እስቲ በደንብ አሜን። እነ ማርያምና እነ ማርታ ቤት አንድ ዜና ነው የሚያስደንቀው፣ አንድ አዋጅ ነው የሚያስደንቀው። ዘመድ መጥቷል አይደለም የተባለው፣ ከንፈር የሚመጥ መጥቷል አይደለም የተባለው። መምህሩ አዳኙ ኢየሱስ ክርስቶስ መጥቷል። ሃሌሉያ! መጥቷል ባንቺ ቤት ላይ፣ መጥቷል ባንተ ቤት ላይ። መከራን አታዩም፣ ሐዘንሽን አታዩም፣ ጭንቀትሽን አታዩም። ምናልባት 4 ቀን የሆናችሁ፣ ምናልባት የቀበራችሁ፣ ተስፋ የቆረጣችሁ፣ ተስፋ የለውም ላላችሁ መልእክት አለኝ እንደ እግዚአብሔር አገልጋይ። እግዚአብሔር እንደዚህ ይላችኋል፣ ተስፋችሁን አለመልመዋለሁ፣ ተስፋችሁን እቀጥለዋለሁ ይላል ጌታ። ክብር ሁሉ ለኢየሱስ ይሁን። በሞት ላይ የበላይ ነው፣ በሞት ላይ አለቃ ነው። ስለዚህ ዛሬ ቅዱሳን
ተስፋችሁ ማን ነው? ያድናል የምትሉት ጌታ ነው? የበላይ ያረጋችሁት ጌታ ነው? በሕግ ላይ ቢሆን በፖለቲካ ላይ፣ በነገስታት ላይ ቢሆን በንጉሶች ላይ፣ በፍጥረት ላይ ቢሆን በሞት ላይ የምናመልከው ጌታ እኔ ቤት መጥቷል፣ አንቺ ቤት መጥቷል፣ አንተ ቤት መጥቷል። ይሄ ጌታ በእውነት ያድናል። ይሄንን ወንጌል ሞት እንደማያስቆመው ገባኝ። ይሄንን ወንጌል ምንም አይነት ሁኔታ እንደማያቋርጠው ገባኝ። በስፍራ ሁሉ በቦታ ሁሉ በየትኛውም ከተማ በየትኛውም አገር በገባውበት መንደር ሁሉ እማልፈራው ይሄን ለመናገር ድፍረት የሚኖረኝ የማመልከውና የማገለግለው ጌታ በሱ ቀን ብቻ ካልሆነ በስተቀር ጠላት በኔ ላይ ድል ፈንታ የለውም። እስቲ በደንብ አሜን። ቅዱሳን እነግራችኋለሁ፣ እኔ እግዚአብሔር ባሪያ ሞት እግዚአብሔር አምላክ ቀን ደርሷል፣ ከኔ ጋር ልትኖር ሰዓቱ ደርሷል እስካላለ ድረስ እኛ ቤት ላይ ኃይል የለውም፣ እኛ ቤት ላይ ስልጣን የለውም። ለዚህ እንደዚህ ላለው ዛሬም ወንጌል ያድናል፣ ኢየሱስ ይለውጣል፣ ኢየሱስ ይታደጋል። እስቲ በደንብ አሜን። ምናልባት ሞት ጥላ የከበባችሁ ነገ እንደምትሞቱ ከዚህ ስትወጡ እንደምትሞቱ እየፈራችሁ ላላችሁ መልእክት አለኝ። ጌታዬ የሞት ላይ ባለስልጣን ነው፣ በሞት ላይ አለቃ ነው። ጌታ አለቃ ነው። ጌታ ያድናል ኢየሱስ። ሃሌሉያ። ማንም ጋርዳ አስፈልገኝም፣ ማንም ከላ አስፈልገኝም፣ ማንም የሚጠብቀኝ አስፈልገኝም። ኢየሱስ ከእኔ ጋር እስካለ ድረስ ሞት ቢመጣ እንኳን ጌታዬ ቀድሞት ይለዋል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ይለዋል። እስቲ በደንብ አሜን። በጣም እድለኞች ነን። ይሄ ሞት ለሁሉ የተገባ ነው። እኛ ግን ላንሞት በዘላለም ከእርሱ ጋር ለዘላለም ንጉስ በሆነበት ቤት ላይ ለዘላለም ንጉስ በሆነበት ቤት ላይ አምልኮ በማይቋረጥበት ቤት ላይ የበላይ በሆነው እርሱ ንጉሳችን በሆነው ቤት ላይ እኛ አገር አለን። እኛ የምንሄድበት አገር አለ። እኛ ዘላለም የምንኖርበት ስፍራ አለን። ያድናል የምንለው ከሞት ወደ ሕይወት ነው። ያሻግራል የምንለው ከዘላለም ጥፋት ከዘላለም እሳት ወደ ዘላለም ሕይወት ያመጣል። ቀኛችሁ ብድግ አድርጉ። ሃሌሉያ። አንዴ ብለጡኝና ኢየሱስ በሉ። ድገሙ፣ ኢየሱስ በሉ። ለመጨረሻ ኢየሱስ። ይሄ ጌታ ያንቺ ጌታ ነው። ይሄ ጌታ ያንተ ጌታ ነው። ይሄ ጌታ የፍጥረት ጌታ ነው። ይሄ ጌታ የበላይ ጌታ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር መንፈስ አሳይቶኛል። በፊት ለፊታችሁ ያለ ሰይፍ ተሰበረ፣ ተሰበረ፣ ተሰበረ። ጌታ ይለኛል የብዙዎችን ገዳይ ገድየዋለሁ፣ የብዙዎችን አጥፊ አጥፍቼዋለሁ። ነፍሰ ገዳዩ ተቀደመ፣ አጥፊው ተቀደመ። በኢትዮጵያ በምድሬ ላይ አውጃለሁ፣ ነፍሰ ገዳዩ ተቀደመ። ሃሌሉያ፣ ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። ይህን ተናግሬ ጨርሳለሁ። እንጸልያለን። ሃሌሉያ፣ አሜን። እግዚአብሔር ይባርካችሁ። እጆቻችሁን ወደፊት ዘርጉ። እንደሚቀበል ሰው እንደዚህ ወደፊት በደንብ ዘርጉ። እግዚአብሔር ይባርካችሁ። ሃሌሉያ። እመርቃችኋለሁ። እናንተ ቤት ላይ የማመልከውና የማገለግለው ጌታ የበላይ ይሆን። እናንተ ቤት ላይ የበላይ ይሆን። ኢየሱስ ብቻ ይድመቅላችሁ። ኢየሱስ ብቻ ይታይላችሁ። ኢየሱስ ብቻ የበላይ ይሁንባችሁ። ሞትና ጭንገፋ ከቤታችሁ ይውጣ። ሐዘንና መከራ ከቤታችሁ ይውጣ። ሐዘንና ውርደት ከቤታችሁ ይውጣ። ጨለማ ከቤታችሁ ይውጣ። ከወለዳችኋቸው ላይ አወጣለሁ ይውጣ። መከራ ይንከባለል፣ ሐዘን ይንከባለል። መረኳችሁ ዛሬ፣ መረኳችሁ ዛሬ። የእግዚአብሔርን ክብር ተመልከቱ። እሱም ኢየሱስን ተመልከቱ። እግዚአብሔር ማዳኑን በዘመናችሁ ያደርጋል። እግዚአብሔር ጌትነቱን በዘመናችሁ ያደርጋል። እግዚአብሔር አባትነቱን በዘመናችሁ ያደርጋል። ሃሌሉያ። ለጌታ ለአምላኬ የሚገባውን ክብር እንድትሰጡ በጌታ ፍቅር ጠይቃችኋለሁ።